ብዙ ጊዜ ያስቸግራል። የነገርከኝ ነገር የለም ምንም ነገር ዛሬ ትፈወሳለህ። አሜን። ሪሊ ነው የምነግርህ ትፈወሳለህ። ሪሊ ነው የምነግርህ ትፈወሳለህ። ነብዩ ይሄ ሰው የዲስ ችግር አለበት፣ ብዙ ጊዜ ያስቸግረዋል። የሚገርም ነው። ዛሬ ግን ይፈወሳል። አሜን። በናዝሬቱ ጌታ በኢየሱስ ስም ተፈወስ፣ 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 ተፈወስ። ይኸው ሲገጥመው አየው፣ ይኸው ሲገናኝ አየው፣ ሪሊ ሮጦ ሲገናኝ አየው። በናዝሬቱ ጌታዬ በኢየሱስ ስም ነፃ ነህ። ጎንበስ ቀና ማለት ትችላለህ ወንድሜ። ከኔ እኩል ብድግ እንደዚህ ቆሜ 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 እንደዚህ በቃ ቦታ ይፈልገው እየፈለክ ነው የምታረገው። ወገቤን እየፈለክ ያምህን የሚያስቸግርን እየፈለክ አድርገው በደንብ እየፈለክ እንዲህ ጎንበስ ባልክበት ሊያሳይ ጎንበስ ብለህ ጠብቀኝ። የሚያመህ እቺን አየኸው? እቺ ነች አይደለ? ይሄ ነው አይደለ? ቀጥታ መጥቶ ሲገጥምና በጣም የሚገርማችሁ አስተካክሎ አሽቶት ሲያልፍ ነው ያየው። ከዛሬ በኋላ አሁን በዚህ ሰዓት ነፃ ነህ። እስቲ ፈትሽና እንዲህ ነው የምልህ ጌታ። የሚገርም እንድትሞት የተሰራ ስራ ድንገት እየሄድክ ያንገዳግዳል። ገብቶሃል? እየሄድክ ማለት ነው ያ ያንገዳግዳል። እየሄድክ ለጌታ ክብር ሰጥም እናንተ ድንገት እየሄድክ ትስታለህ፣ ያንገዳግዳል። ልክ እንደ መጣል ያደርጋል። ጌታ ያሰረው ስራ ነው። ከዛሬ በኋላ አታገኘውም ማለት ነው። አሜን። ከዛሬ በኋላ የምታገኘው በዙሪያ አምላክህን ብቻ ነው። በጌታ በኢየሱስ ስም ለጌታ ክብር ስጡ። ሰላም ነው ሌላ ባዳሳ